ያወጣው ደብቆኝ እንደሆነ የወጣው ከሆነ እኔ የወጣው ነው አይደለም። ደብቆሽ ይሆናል የወጣው ይሆናል እንግዲህ ነው ይሆናል። ይደብቁሻል እኮ ይደብቁሻል። ይሄ ነው ስታይ አይደለም ሊልሽ ይችላል። ያ ሰው የነገረሽ ሰው እኔ ደግሞ አንቺ አይደለም ቢሆን እሱ ቢሆን አይደለም ትልቁ አወራው ሁሉ ነገር ማለት ያ ለምን ተነሳችሁ ኪያ ግን አልታመምም። በዛው ነግራችሁ ጉድ እኮ ነው ዘንድሮ ኢየሱስ ሰው መሰለ ያሸማካይ መርካቶ ነይ ነይ። ኧረ ምንድን ነው እያለች ትመጣለች። ነይ ነይ ዛሬ ፋብያለሁ ላይ ነኝ ያለው ላይ ለምን እንደሆነ ታውቃለሽ? በሁለት ሰዓት ስለሚቀበል ላይ ቁጭ ብያለሁ። ዛሬ ምንድን ነው አለች መርካቶ መርካቶዬ እንዴት አደርሽ? ማታ እንቀበላለን ያለ ነገር ምን ነበር ያለችው? መጀመሪያ እንቀበሩ ያለች አልቻለም እኮ ነው አልችሉንም ማለት እውነታ ነው ለካ ታላቅ ማለት ነው። ደህና ደህና ነገር ከፈለጉ በውስጥ እኔና አንቺ ያናግሩኛ አንተካችሁ ችግር አበል ወንሸት ማለት አጭቆች በእናትሽ ፈታ እንበልበት። እኔ ክርስቶስን ሽፋ ነው ያረግልኝ የምሬ ቆንጂ ወዲ የፍቅር ማለት ያወጣ ስራት እንደሰራ ፈታ እንበልበት። መርካቶ ክብደቱ እኮ ነው ላላስቀበል ያለቤቱ መርካቶ ቤቱ አይችልም ብሎ ገልጦታል። ትንሽ ከቆየ እኔና ታላቅ ሊገለብጥ ነው። አሻ ከባድ ቤት ስሪ ከባድ ሰው ማያት መቼ ደህና እቃ ስለምታስገባ ማለት ነው ማለት ነው። ሰባጥሮ ምቅምቅ አይልም። አሁን እኔ እና አንቺ ነን የምንጥለው ቤቱ እንዲያግመኛ እኛማ ሳጋ ነን እኮ ሳጋ አይደለም እንደ እኔ አንድ ጋር ያልኩሽ እናንተማ ቤቱ ሲመረግ ራሱ ጭቃው እንዲያይወርቅ ሳጋ ነው። ሌላ ሳይሆን ማለት ነው። ሌላ ሳይሆን አይታ ትናንትና ጠዋት ብዙ ነገር ያወራችሁ ነገር አለ። እሱ ነገር ምን እንዳሄደ ኢየሱስ ምን አይነት ባሙኛ ውስጥ ያለ ኢየሱስ አንቺማ የመበደል እኮ የለ አንድ ገቢ በፈንታል ግን አንቺ
ማታ 06 ካዩ ሴት ትወዲያለች፣ ዲያቦ ትወዲያለች። ያንን መላት ነው ስራዋ። ዲያቦ ትበላለች። የምታገኘው እኮ ግን አይገኝም እንጂ ያ ሰው እኮ ማለት ነው አይደለም ለመላት ቀርቶ በእንጨት ለመንካት ይቀምሳል። ያ ይሄን የሚያወራው ሰው ማለት ነው። ይሄን ሰብ የሚያወራው ሰውዬ ማለት ነው። ከበደ እኛን እምቢ እንዳለ ማለት ነው። ዛሬ በጠዋት ጨልለናል። የምን ኧረ ቀንሽ ፋ ይበልልሽ። አሻ ሽልን እኮ እናንተ ዛሬ ደሞዝ ወርዷል። አሁን ወርዷል። በሚገባ ነው ተቀብዬ መጣሁ እርዳታዬን። አዎ አሁን እናንተ አይሻ ማለት ነው ለሽም እኔ ጋር ያወራል እንዲህ ማለት ነው። ላይ ቶሎ ተባልኩ እጅም ላይ ተባልኩና ሂጅ ናይ ምን እኔ ላይ አንቺ ብር አለብኝ አለችኝ። 160 ብር አልኳት። ከዛ ሄደች ባንክ ቤት አወጣች የኔን የመኪና የሚያጥበውን የትክክለኛውን አታንኮሻኩሽ ጊያ አሚና መውጭ ከዛ ሰጠችኝና ናይ መዝግብ ያለች ፈርም ያለችኝ ፈረምኩ። ጃንዋሪ ብዬ ፈረምኩ። ከዛ የሰራተኞችን የወንዶቹን ሰጠችኝና 500 የእኔን 160 ሰጠችኝና 1500 1200 ሳሰጥ አሁን የለብኝም አለችኝ። እንዴት ብዬ አለብሽ ልበላት? ወይኔ ፈርቼ ተመልሼ መጥቼ ከዛይቼ ይሄኛው ሰው ዋናው አልኳት። አፈር በይ እሺ ጨርሽው እንደ ጨርሽው ጉርስ ማ አሰጠሽም እንዴ አለችኝ። ይሄው የሰጠሽኝ እዚህ ይሄኛው ጊዜ እኔ ብቻ ነው መመዝገብ ያዘችው